እሺ ውዶቼ እንዳያችሁት ነው ያው የነ ሃይሚ ነገር እንደቀጠለ ነው። ሃይሚዬ ዛሬ እንግዲህ የኔ ወይዘሮ ልትደባደብ ሁሉ የባሏ ሞገስ የባሏ ተጠሪ የኔ ቆንጆ ሃይሚዬ ዛሬ በጣም ነው ያስደሰሽኝ። ወንድ ነሽ ማርያምን፣ ዛሬ በቃ ትክክለኛውን ነገር ነው ያደረግሽው። ያው ካሁን በኋላ ብቻችን እንዳትጋፈጪ፣ ብሩክ ይኖርሽ። እኔ እናት እንዳትጣሉ ከብሩኬ ጋር አብራችሁ ከብሩክ ጋር መጋፈጥ ያለባችሁ። አንቺ ማወቅ ያለው ያው ፍላጎቷ ብሩክ ስለሆነ አንቺ ራሱ በደንብ ገብቶሻል። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ፈልጋለሁ። ሁላችሁም ላይክ አድርጉ እሺ። ሰብስክራይብ ፕሊስ፣ ኧረ ሰብስክራይብ አድርጉ በማርያም። ኧረ በስመ አብ ምንድነው እንደዚህ መቋጠር? ኧረ አድርጉ እና ውዶቼ ዛሬ ጀግናዋ ሃይሚዬ እንግዲህ የባሏ መከታ ዛሬ ስትጋፈጥ ነበር። እንግዲህ ብሩኬ ለምን ብቻሽን አገኘሽ ብሎ ካሁን በኋላ ብቻዋን እንድታገኝ አታርጓት ብሏል። አዎ ብቻሽን እንዳታገኛት እቺ ሰላቢ የሆነ ነገር ልታረገች ትችላለች። የሆነ ነገር ቅብት ልታረገች ትችላለች። እናቴ ዘመኑ ከፍቷል። የኔ እናት ሃይሚዬ ራስሽን ጠብቂ የኔ ፍቅር የኔ ማር፣ ጎበዝ ነሽ። ዛሬ ማርያምን በጣም ነው ያስደሰሽኝ። እውነት እሷ ፍላጎቷ አንድና አንድ ብሩኬን ነው። የብሩክ ፍቅር አልወጣላትም። ብሩክን በጣም ነው እቺ ልጅ የምታፈቅረው ቤተሰብ በጣም ነው የምታፈቅረው። ለምን አሁን ብቻውን አሁን እሷ ቆይ ምንድነው ችግርሽ አንቺ? ይሄ ብሩክ ለብቻው ለማግኘት አንቺ ምንድነው እንደዚህ የቆላሽ? ግን ብሩክን ለብቻ ለማግኘት ምንድነው እንደዚህ ፍልትልትልት እንዲህ ብልት ያደረገሽ? አንቺ አርፈሽ እንደው እቺ ቆንጂዬ ልጅሽን አርፈሽ አታሳድጊያትም? እውነቷን ነው የልጅ እናት ነሽ። ምንድነው ችግርሽ? ብሩክ ምንድነው አንቺ? ኧረ በእናትሽ ፍቅረኛ ያለው እንዲህ እየተዋደዱ እንግዲህ ትላንትና አይተሻል ሃይሚን እንዴት ያህል እንደሚወዳት ላይቭ ላይ አይተሻል። ትናንትና ብሩኬ ዳቦ እያለ እኔ ዳቦ አምሮኛል፣ ዳቦ የሃይሚዬ ዳቦ በደንብ አምሮኛል፣ እኔ መብላት ፈልጋለሁ እያለ ልጅቷን እንደዚህ የሆነ እየወደዳት እያፈቀራት እንዲህ ጭምዝዝ አድርጎ እያፈቀራት፣ አንቺ ምንድነው እዛ ላይ ልሰካበት የብሩክ እቃው ላይ ልሰካበት እያልሽ የምታስቸግሩ አንቺ ምንድነው ችግርሽ? ብሩክ ከሆነ አይሰካም፣ አይፈልግም። ምን የመሰለች ቆንጆ ልዕልት የመሰለች ፍቅረኛ አለችው። ታዩ ልጁን ታዩ፣ በቃ ምንም አያረግልሽም። ብሩክ መጣ ምንም ቢል አይጠቅምሽም። ብሩኬ አይፈልግሽም። ቢፈልግሽ ኑሮ እኮ ብዙ ነገር ያደርግ ነበር። ግን ስለማይፈልግሽ እባክሽ ከብሩክና ከሃይሚ መሀል ውጪ። በቃ ካለ በለዚያ እናንተ እውነቴን አሁን ሃይሚ ትክክል ነው ያልሽው። በህግ ነው እቺ ልጅ መጠየቅ ያለባችሁ። እቺ ምንም ነገር የላትም። በቃ ብሩክን አንድና አንድ አፍቅረው ነው ቤተሰብ። በቃ ፍቅር ነው እሷን እንደዚህ እየለበለባት ያለው ገብቷችኋል። በቃ በምን ላግኘው አሁን በምን አርጌ ብሩክን አሳስቼው ከሃይሚ ጋር ላለያየው ነው ሀሳቧ። ገብቷችኋል። በቃ እንደዚህ ነው ሀሳቧ። አንቺ ሀሳብሽን አጥፊው። ይሄ ሀሳብ አይሆንም ብቻውን መቼም ብሩክን ብቻውን አታገኙም። በቃ ልንገርሽ አታገኙም። የማያውቁት አገር አይናፍቅም እንደሚባለው ነው ላንቺ ማለት ነው። የማታውቂው ሀገር ይናፍቃል አይናፍቅም? ለምሳሌ አሜሪካ ይናፍቅሻል? አይናፍቀኝም የማላውቀው ሀገር ስለሆነ ማለት ነው። ስለዚህ የማያውቁት ሀገር እንደማይናፍቁ አንቺ አትናፍቂው። በቃ አታፍቅሪው። በቃ አውጪው ሀክቱ ብለሽ ከውስጥሽ አውጪ ብሩክን። ላንቺ የሚሆን ሰው አይደለም። ላንቺ የተፈጠረ ሰው አይደለም ብሩክ። አረ ይሄን ቪዲዮ በእናታችሁ ላይክ አድርጋችሁ አድርሱልኝ። እውነት እሷ በቃ ስሜትሽን የሚያረካ ፈለግሽ ሌላ ወንድ ፈልጊ። አንቺ ስሜትሽን ለማርካት የምትፈልጊ ከሆነ ሌላ ወንድ ፈልጊ። ብሩክ አንድና አንድ ሃይሚና ሃይሚ ብቻ ነው በቃ። ማድረግም ቢፈልግም ዳቦም ቢፈልግም እንጀራም ቢፈልግም ሃይሚ ጋር አለ። ሃይሚ ጋር ያለውን ነገር ደግሞ አንቺ ጋር ሊያገኝ ይችላል። ገብቶሻል። ስለዚህ ብሩክ ላንቺ የሚሆን ሰው ስላልሆነ ላንቺ የሚሆን ሰው አይደለም። በቃ አትጓጊ፣ እኝኛ አትበይ ዝም ብለሽ እንዴ። እኔ እኮ ላንቺ እኔ ሼም ያዘኝ። በቃ ላንቺ እኔ ሼም ያዘኝ። እውነት ደግሞ ልትያያዛት ትፈልጋለች። የኔ ጀግና የኔ ቆንጆ ሃይሚዬ የባሏ መከታ ምክት ብላ እኮ ነው የመጣችለት። ምክት ብላ ግን ብቻሽን እንዳታገኛት፣ እቺ ሰላቢን ብቻሽን እንዳታገኛት። በቃ ስትጋፈጡ አብራችሁ እያስቀናችሁ እየተሳሳማችሁ እጅ ለእጅ ተያይዛችሁ ነው መምጣት ያለባችሁ። እጅ ለእጅ ተያይዛችሁ ስትመጡ አምሯ እንዲህ ነው የሚባክነው። ስለዚህ እጅ ለእጅ ተያይዛችሁ ፏ ብላችሁ ማግኘት ካለባችሁ ራሱ ማለት ነው። ከዚህ በኋላ እንደውም በህግ ብታገኟት ጥሩ ነው የሚመስለኝ። ለምን እቺ ልጅ እናንተ የምትፋታ ሴት አይደለችም። አትፋታችሁ። ስለማትፋታችሁ ተዋት እናንተ በቃ
አታግኟት። እሷ ማግኘት ራሱ ምንም አያስፈልግም፣ ባለጌ ስለሆነች ማለት ነው። ለማንኛውም ቤተሰብ ይህን ቪዲዮ በደንብ አድርጋችሁ ላይክ እንድታደርጉ ፈልጋለሁ። እውነት በደንብ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰብስክራይብ አድርጉ። የአዲሱ ዩቲዩብ ነው። ሰብስክራይብ አድርጋችሁ 1000 እንሙላ ሁላችሁም። እሺ ተባበሩ ሁላችሁም። የብሩኬ መከታ ቲጂ ነኝ። እሺ ወዳችኋለሁ። ዛፊቱ ዛፍንም በዛው ሰብስክራይብ አድርጓት። እሺ በዛ በኩል ዛፍ አለች። ወዳችኋለሁ። ቻው